ሰላም ሰላም። በቆንጆ ዋጋ ጥሩ ስልክ መያዝ የምትፈልጉ ሰዎች ይህንን ቻናል ሰብስክራይብ በማድረግ ጀምሩ። እንዲሁም ስለዚህ ስልክ ሙሉ ስፔሲፊኬሽን በቪዲዮ አሳያችኋለሁ ማለት ነው። ለማንኛውም ይሄ ስልክ ሳምሰንግ ጋላክሲ A53 5G የተባለ ስልክ ነው። ሙሉ መረጃውን እነግራችኋለሁ። ይህንን ቻናል ሰብስክራይብ እንዲሁም ላይክ አድርጉ። እንዲሁም ዋጋውን እነግራችኋለሁ። ሶ ሜክ ኢት ላይክ ኤንድ ሰብስክራይብ ጋይስ። ይመቻችሁ። ወይል እንግዲህ እንደምታዩት ስልኩ ባለ 3 ካሜራ ነው። በጣም የሚያምር አቀማመጥ አለው። በዛው ላይ ዲዛይኑም ደስ ይላል። አሁን ዛሬ ብዙም ሀተታ ምናምን አላበዛባችሁም። ቀጥታ ወደ ገደለው ነው። ይህንን ቻናል ሰብስክራይብ አድርጉ። አጠር ባለ ኮንዲሽን ነው ማሳያችሁ። ለማንኛውም መጀመሪያ አባውት ፎር ላይ እንግባ። አባውት ፎር ላይ ከገባን በኋላ ከዛ ያ ብዙ ጊዜ ስልክ ላይ ስቶሬጅ ባትሪ ምናምን ስለሆነ እሱ ነው ወሳኙ። ባትሪ እንደምታዩት 5000 ሚሊ አምፔር ነው። ከዛ በመቀጠል ደግሞ አንድሮይድ ቨርዥኑን እንየው። አንድሮይድ ቨርዥኑ ደግሞ እንደምታዩት 16 ነው። ኦልሞስት እስከ አፕዴት መደረግ ስለሚችል ማሳደግም ይቻላል ማለት ነው። አይ ቲንክ ግን ይሄ የመጨረሻ ነው። ሶ በመቀጠል ደግሞ ወደ ስቶሬጅ እንመጣለን። እንደምትመለከቱት ይሄ 128 በ6 ራም ነው። ሌላ በ256 በ8ም አለው ከፍተኛው ማለት ነው። ይሄ ግን 128 በ6 ነው። በነገራችን ላይ ስልኩ በጣም የሚገርም ኳሊቲ ጥራት ያለው ነው በስልኩ። በዛ ላይ ካሜራውም እስከ 2K ድረስ መቀረጽ ይችላል። አስተማማኝ ስልክ ነው። ብሩም ተመጣጣኝ ነው ካለው ከስልኩ ኮንዲሽን አንጻር ማለት ነው። ለማንኛውም ይህን ቻናል ሰብስክራይብ ማድረጉን እንዳይረሱ። ቀጣይ እንዲሰራሉት የሚፈልጉት ነገር ካለ ኮሜንት ያርጉልኝ። እንደምታዩት ቮልት ይሰራል። ከ2G እስከ 5G ድረስ ኢንተርኔት ያስጠቅማችኋል ማለት ነው። ዋጋው መካከለኛ የሚባል ዋጋ ያለው ስልክ ነው። ለማንኛውም በከተማችን ውስጥ ከ20 እስከ 25 ሺህ ባለው ኮንዲሽን ይሸጣል ማለት ነው። እንደ ይዞታው በጣም ቆንጆ የሚባለው እስከ 25፣ መካከለኛ እስከ 22 እስከ 23 ባለው ይሸጣል። እንደምታዩት እኔ የተወሰነ ስለተጠቀምኩበት አዲስ ስላልሆነ ለዛ ነው። ለማንኛውም ዩዝድ ቆንጆ ታገኛላችሁ ማለት ነው። ይህንን ቻናል ሰብስክራይብ እና ላይክ እንዲሁም ቀጣይ እንዲሰራሉት የሚፈልጉት ቪዲዮ ካለ ኮሜንት ላይ ያስቀምጡልኝ። መልካም ቀን፣ ይመቻችሁ።